የተወደዳችሁና የተከበራችሁ የአልሙኮ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ የምገኘው በደሴ ከተማ ነው። ሁላችን እንኳን ደህና መጣችሁ። እሰይ እሰይ አንቺዋ እንዴት አምሮብሻል አቦ። በላሞችሽ አምላክ በነቀንደ ሳላ በጥጆችሽ አምላክ በነሳራ ይበላ አንገትዌዋ እምወድሽዋ እሾህጋይ ብለሽ ቅሪ ወደ ኋላንቺው ሀያ እንግዲህ ማሬ የወሎ ቀብራራ ሞቴን ያደርግልኝ እንዲያው ካንተ ጋራ እንደ ሰናድሬ እንደ ድግፍ ጥምጥም አንገትዌዋ ያበጠው ይፈንዳ ወገብክን አለቅም። እሰይ እኔስ ምን ፈልግ ያቦ እቴ በቀሚስሽ በጥልፎ እንዲያው በጋቤልሽ በዘርፎ በአምባር በድኮትሽ በጌጡ በጥልፎ አቦ ቀልቤ ተወርሮ ካንቺ ላይ አረፉ መወከለዋዬ ሸጋ ባለመልጎም የወሎ መከዳ ነይዘይርኛ አቦ ያበጠው ይፈንዳ ወርቅዋ አጀብ ነው ደሞ ለሰላምታው ደሞ ለዚያራው ያዝ እንግዲህ አቦ እንዴ በማያልቀው ሲዘይራኝ በእጁ ሸለጋ መርሳ ባገትዬ ጫሌ ወረባቦ በዳና በከረም እንደው በለምንዬ በጦሳው በረኛ ቦረናው ጌትዬ አረ በጊሸኗ እንደው በላልዬ በድገሚኛ ቦ ሀየበያንችዬ ፍቅሩ ያጠግቤለ ወሎና ወሎያቦ ይኸው ጉድ ነው ዘንድሮ ለእግዚአብሔር ሰላምታ ለማይከለከለው ደርሳመኛ ለሚ አረንካ ድገሞ እንቻቦ እሰይ መገነኔ ሸጋየዋ ወርቅዋ አንገትዋ ሸጋየዋ ሰላም ጤና ይስጥልን። ሰላም እንግዶቻችን እንኳን ደህና መጣችሁ። እስኪ በተዘጋጀው ፕሮግራም ላይ የባህል ሽምግልና፣ የወይባ ጭስ መሞቅ ስነ ስርዓት፣ የስዕል፣ የባህል ምግብና መጠጥ አውደ ርዕይ እንዲሁ ደግሞ የባህል ሕክምናዎችን ልንጎበኝ ሰዓቱ ደረሰ። ሁላችንም ከመቀመጫችን የተነሳን ይህንን ተግባር እናደርጋለን። ግቡ ፋጢማ እንዲሆንልን ከቲባ ግቡ ከድጃ እንዲሆንልን ፈራጃ ዛሬ ታባ ጋር ዘንድ የተደረስነው እኛ በአንተ በድንበር መግፋት ምክንያት ነው። ይሄን ባውቃለህ። የሰው ድንበር አይገፋም ዝም ብሎ። እኔ የሰው ድንበር አልገፋም። እውነት እሳቸው ይፍረዱ። እንግዲህ ድንበር ገፊን ዋርሳ ቃፊን አይኑን ጨለማ ጉልበቱን ቄጠማ ያደርገው ብለናል። ክስክስ ይልቀምላችሁ፣ ውግ ይንቀልላችሁ፣ የተዋሰበን ያፍታታላችሁ፣ አጉራን ይስበርላችሁ፣ ሰንሰለትን ይፍታላችሁ። ይሆን ያውም ዛሬ ያውም አሁን አላሁመ ሶሊ ወሰሊም ዐላ ሰይዲና መሐመድ በሉ ታረቁና በሰላም ወደ ቤታችሁ። ዘየሙ እግዚአብሔር ስምረቱ እንደየአካባቢያቸው ባህል በተለያየ ቀለም ይነከራሉ። ያው ለጊዜው
መዝሙረ ዳዊት ሃሌሉያ የምናስቀጥለው አሁን በዘመናዊ መንገድ እየተገበረ በርካታ ሰው እየተጠቀሙበት ያለው ነው። እንግዲህ ወሎ አካባቢ የትኛውም አካባቢ እንደዚህ አይነት መንገድ ጤናንም ለመጠበቅ ውበትን ለመጠበቅ የወይባ ጭስ በዚህ አይነት መንገድ ሳችሁ እንኳን ተገናኘን። ጉብኝቱ እንዴት ነበር? ወሎን፣ አካባቢውን፣ ባህሉን የሚገልጽ ነበር ወይ? ካልሆነ ዝም ትላላችሁ፣ ከሆነ ከፍ አድርጋችሁ ምስጋናና ሞራል ትሰጡልኛላችሁ። ወሎን አካባቢውን የሚገልጽ ነው ወይ? ስለዚህ እንዲቆርሱልን በአክብሮት ወደ መድረክ የምጋብዘው የተከበሩ አቶ ሽመልስ ጌታቸው የደሴ ከተማ አስተዳደር ምክትል ከንቲባ፣ አርቲስት ጫኔ ወርቅነህ፣ አርቲስት መሐመድ ከመከም ወደ መድረክ ትመጡልኛላችሁ። በፍቅር ባንድ ላይ ይቆርሱልናል። እናንተ ደግሞ ሞቅ ባለ ሞራል አጅቧቸው። አማን ጀባ፣ በረካ ጀባ፣ አፍያ ጀባ፣ ጤና ጀባ፣ ሰላም ጀባ፣ ፍቅር ጀባ፣ አንድነት ጀባ፣ ሸረኛን ሸረረኛን ሟርተኛን ድግምተኛን አይኑን ጨለማ ጉልበቱን ቄጠማ ያድርገው። ሰባት አርደው ሰባት ጋርደው ቅመው አስቅመው ካገኙት በረካ የድርሻሽን አላህ ይስጥሽ። አቧራሽን ጠባቂ ቤትሽን አሟቂ አላህ ያርድሽ። ቅጠል ማይበሳ ጥጃ ማያከሳ ዝናብ ይስጠን ይሆን ያውም ዛሬውም አሁን አላሁመ ሶሊ ወሰልም ዐላ ሰይዲና ሙሐመድ። ክስክስ ይልቀምልን ውይን ቀልልን የተዋሰበን ያፍታታልን አጉራን ይስበርልን ሰንሰለትን ይፍታልን ያደፈን ያጥራልን። አሜን 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 አሜን። እንግዲህ እነዚህ አንጋፋ የኪነ ጥበብ ሰዎች ለወሎ ኪነ ጥበብ እጅግ ከፍተኛ አስተዋጽኦ ያበረከቱ እድሜያቸውን ለጥበብ የኖሩ በጥበብ የኖሩ አንጋፋ የኪነ ጥበብ ባለሙያ ናቸው። መሐመድ ከመከም፣ ጋሽ ጫኔ ወርቅነህ እድሜ ከጤና ጋር ይስጥልን። እናመሰግናለን። ይህ 17ኛው የባህል ፌስቲቫል እንዲህ በደመቀ መልኩ ተዘጋጅቷል። ይህንን ደግሞ ደከመኝ ታከተኝ ሳይል ያዘጋጀልን እጅግ የምናከብረው የደሴ ከተማ አስተዳደር ባህልና ቱሪዝም መምሪያ ነውና ወካጋችሁ አመስግኑልኝ። ወሎ የብዙ ባህል ባለቤት የሀይቅ ጠገቤዎች፣ የገራገሮች፣ የመልከ መልካሞች መፈጠሪያ ሀገር ነው። ወሎ የመቻቻል፣ የመዋደድ፣ የልማት ተምሳሌት፣ የልማት አምባሳደር፣ የኢትዮጵያ ተምሳሌት ትንሹ ኢትዮጵያ ወሎ። ወሎ ታማኝ ቢሆን ቢጸና በቃሉ ጊሸን ላይ ረጋ ግማደ መስቀሉ አለና የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀል ያረፈበት ወሎ ላይ ነው። አቦ በእስልምና እምነት የመንዙማው ማወደሻ መፈጠሪያ ምድር መንዙማ የተፈጠረበት ሀገር ወሎ ነው። የነቢዩ መሐመድ ልደት በታላቅ ድምቀት ለመጀመሪያ ጊዜ የተከበረበት ወሎ ነው። ታዲያ ከዚህ በላይ መመረጥ መታደል የለም። አቦስታን ጊዜ ሞቅ ባለ አንድ ጊዜ እስቲ ሞቅ አላችሁ። የንጉሥ ሚካኤል የኢያሱ ሰገባ የወይዘሮ ስህን የመነኗ ካባ የማርዬ ቀይ የዚነት ሙሐባ ተላምደው ሲለዩት አንጀት የሚያባባ እናቴዋ ደሴ ወሎ አባ መርሃባ። አቦ
ወይባዬን ሙቄ በቅቤ ወርሼ ልክ እንደ ብልኮ ቦርከና ለብሼ ደሞ እንደ ብርኩማ ጦሳን ተንተርሼ አድራለሁኝ ደሴ ፍቅሯን ተቋድሼ። እሰይ 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 የሁሉ መዳረሻ የሁሉ እኩል አገር ደሴ የቴዎድሮስ ደስታ የአፄ ዮሐንስ ማረፊያ የልጅ ኢያሱ ከተማ የአልጋ ወራሽ አስፋው ወሰን መቀመጫ ደሴ የአፄ ዮሐንስ ሐሴት የንጉሥ ሚካኤል አሊ መዲና የጠገቤዎቹ የስልጡኖቹ ማማ ደሴዋ የተንቤኑ አሉላ አባ ነጋ የወላይታው ንጉሥ ካውጦና የጅማው አባ ጅፋር መርጠው የጎበኟት የሰውን ደግነት የእንግዳ ተቀባይነት ያዩባት የውሃውን ተስማሚነት የመሰከሩላት ውቧ ከተማ ደሴ መገን ደሴዋ የጎጃሙ ንጉሥ ተክለ ሃይማኖት የትግራዩ ራስ መንገሻ ዮሐንስ መርጠው የጎበኟት አይተው ያልጠገቧት ደሴዋ። ታዲያስ ጀሜ ኮረብታ ላይ ከሚገኘው ከንጉሥ ሚካኤል አሊ ቤተ መንግስት እስከ አዝዋ ገደል አባ ዋጣው ቤተ መንግስት መገኛ ደሴ ከአባወጣው ቤተ መንግስት እስከ ልዑል አልጋ ወራሽ የመርሆ ግቢ ቤተ መንግስት ድረስ ያለው የደሴን ውበት አጉልቶ ያፍለቀልቃል። ደሴ ከነክብሯ ከነግርማ ሞገሷ ከፍ አድርጎ ያሳያታል። አትጠገብዋ ደሴ። ደግሞ በእኛ መንገድ በኪነ ጥበቡ ዘርፍ በሀገራችን ኢትዮጵያ ከፍተኛ አስተዋጽኦ ያበረከተች ከተማ ናት። በከተማዋ መሃል እምብርት ከሚገኘው በርካታ የኪነ ጥበብ ባለሙያ ከሚፈልቁበት ዛሬም ከተሰበሰብንበት ሌሎች ታዳጊዎች ተተኪዎች ከሚፈልቁበት ከወሎ ባህል አምባ አዳራሽ እስከ ምንትዋብ አዳራሽ ድረስ የጥበብ መዓዛው እንደ ሉባንጃ ከርቤ እያወደ ጥበብን እንደ ምንጭ ውሃ የሚፈልቅባት እንቋ የጥበብ ከተማችን ደሴ። አትጠገብዋ ደሴዋ። እሰይ የሀገራችን አራቱ የሙዚቃ ቅኝቶች አንቺሆዬ የባቲ አምባሰልና የትዝታ መፍለቂያው ሀገር የጠቢባን ምድር የቀሳውስቶች ምድር የአሊሞች የወልዮች የመሻሂኮች መፈጠሪያ ምድር የበርካታ ደራሲያን ያይጠገቤዎቹ ሀገር የነዚህነቱ መሐባ የነማሪቱ ለገሰ የነዳምጤ መኮንን ሀገር ደሴ ወሎ የአባ በክት ሀገር ማርዬ 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 ቦረና። እሰይ ባቢዋ አለ ጊዜ ጎበዝ ቦረና አይጠገብዋ ሸጋዋ መገናንገትዋ ልጅ አንጋፋውና ተወዳጅ ወሎ ባህል አምባ የባለ ቡድን ወደ ቦረና ልሄድ ነው። እገባለሁ ሳይንት በሽምቦሳ በኩል ሸጋ ልጅ ባይኖቼ ተሸክሜ እንደኩል ቤቴን አሰራለሁ አምበ ማርያም ላይ አማራ ሳይንትን ጓሜዳን እንዳይ 12 ነው ተድባብዬ በሩ አንቺ ባለመልጎም አንገቴ ቦረኔ አንገቶ ሳይንቴ በወገብ ያዝዬሽ ልበል ሸሩሮ ሸጋዋ እኔ ነው እንዴ ማታደሳ ሸጌ ዱላውለት የሸሸህ እንደሆን ሸጌ ጠቡለት የሸሸህ እንደሆን እንኳን ከንፈር ወዳጅ ጎረቤትም ማንሆን ብሏል ቦረና። አረ እንዴት ብሎ አቦ ወለቃ ቢሞላ ቢነካ ሰማይ የሹሙ ውሃው ሞልቶ ቢነካ ሰማይ የከንፈር ወዳጄ አንገቶ ቦረኔ አንገቶ ሳይንቴ አንቺ ከሽብኝ እቀራለሁ ወይ ሸጋዋ። እሰይ እንበልና ተወዳጁ ባህል ቡድናችን ወደ ቦረና ይሄዳል። አብራችሁን ትቆያላችሁ። ሎሚዬ እንወዳችኋለን። እስኪ አንድ ጊዜ መልካም ቆይታ። እስኪ ቦረናችሁ የት አለ? እስኪ ቦረና ለኔ አይደለ ዘፈሽ ዛዲያ ለማን ቆይቷል? ያሞርዶ ድቡን ነቀነቀው ለጀግናም ደስ አለው ለፈሪም ጨነቀው ብለሽ በይ ያሞርዶ ድቡን ነቀነቀው ለጀግናም ደስ አለው ለፈሪም ጨነቀው አይሆ
ሲያስሯት ከስም ሲያስሯት ድረስና አሟረቱ ቢብል እላስሯልና ብለሽ በይ ሲያስሯት ከስም ሲያስሯት ድረስና አሟረቱ ቢብል እላስሯልና እዚህ ስትንጫጩና ስትላቀሱ የመጣንበትን ጨዋታ ሳንጫወታት ጀመሪቷ ቆለቆለች እኮ። ቶሎ አሁን መላቀሱን ተውና ወደ ጨዋታችሁ ግቡ። ለዚህ ባለቤት ሆነን እንድናሸጋግረው እንድናሳድገው ከሆነ ጋሸዋ፣ ዶክተር ከሆነ ዶክተርዋ፣ ውጭ ላይ ደግሞ የሚያገኘውን ሰው እከሌዋ፣ ወደ ሰሜኑ ደግሞ ስትሄዱ አንገት ወርቅዋ፣ መወከልዋ እያለ ብቻ ፍቅሩን ያሳያል። ይህ ትልቅ የስልጣኔ መገለጫችን ነው። ወሎ እኮ የሚያወራው ሁሉ ይጣፍጥለታል። አቦ እዋ ሲል ካፉ ላይ ማርጠብ ዳት እስከ ለወጣቷ ለትሁቷ ለታታሪዋ የባህል ቱሪዝም ኃላፊ ለወይዘሪት ትዕግስት አበበ ሞቅ አድርጋችኋል። ሞቅ አድርጋችኋል። በበረሃ መሃል ጣቢ ከደረቴ ጡቴ ከዛ ከጣሉኝ በረሃ መሃል ራሴን እንዳዲስ አቆምኩ። የበደለኝን ልበድል የናቀኝ ምድር ላይ ድረስ አልቀርም። አክሱም እመጣለሁ መድረሽበት ፊት ደምላስ አልቀርም። ያው ተነሳው ሰይፌን አነሳው አልቀርም። አክሱም እመጣለሁ መድረሽን በደማት እጅግ በጣም የሚገርም አክቲንግ፣ እጅግ በጣም የሚገርም የትወና ብቃት ነው ያየነው። ተዋናይዋ ሰብለ ወንጌል ትባላለች። ከኢትዮጵያ ቤተሰብ መምሪያ ማህበር ነው የመጣችው። እስኪ አንድ ጊዜ ሞቅ አድርጋችሁ በሰራችሁ። በታችኛው ቃሉ አልፎ በከሚሴ እየተዘየረ ጎፈሬው ባቲ ላይ ሲነቀስ አደረ። እሰይ 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 መወከለዋ መገን ጭንፋ በቀደደው ይወርዳል ቦርከና ሽጋዩዋ ደሴ የወሎ መዲና ላይኛው ደሴ ነው ታችኛው ኮምቦልቻ የሚቋደሱበት የፍቅር እንጎቻ ደሴ ደሴ ግራዶ አለቀልሽ ልቤ እመወከለዋዬ ተነዶ ሀገሩ ከሚሴ ጭንፋንም ሲዘልቁ የታጠቀው ጅሌ ያበራል በሩቁ ሸሪ በለው ገና ረምነው ገና የኬሚሴ ሸጋ የባቲ ኮበሌ ዘለቀ ያጀግና ሰዎችን የምናነግስበት ለኪነ ጥበቡ እጅግ ከፍተኛ አስተዋጽኦ ያበረከቱ ግለሰቦችን የምንሸልምበት። የተወደዳችሁ ተመልካቾቻችን እንግዲህ 17ኛው የደሴ ከተማ የባህልና ኪነ ጥበባት ፌስቲቫል ይህን ይመስል ነበር። በዝግጅቱ ዘና እንዳላችሁ ተስፋ አደርጋለሁ። በቀጣይ በሌላ መሰናዶ እስከምንገናኝ ሰላም ሁኑልኝ።